አልገባኝም። ለመዝናናት ምንድን ነበር የሚባለው ጊዜ? አንተ ለማንኛውም እየጠበቀች ነው፣ መሄድ አለብኝ። ጆ እባክህ አትሂድ። ጆ ሌላ ብታገባም እኔ እወድሃለሁ፣ አፈቅርሃለሁ። ሰላም ቤተሰብ እንዴት ናችሁልኝ? እንዴት ከረማችሁልኝ? ምርጥ የመልኬ ቲዩብ ተከታታዮች ደህና ናችሁልኝ ወይ? እንግዲህ ቤተሰብ ዛሬም እንደተለመደው ልንባጠስ እዚህ ተደራርተናል። ፋሚሊ ብቻ ዛሬ አሪፍ ነገር ይዤላችሁ መጥቻለሁ። እንግዲህ ቤተሰብ አብራችሁኝ እንደምትቆዩ እርግጠኛ ነኝ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደወሏን ምልክትና ኮሜንት ላይ ምን ይሰራ ደቅ እያደረጋችሁልኝ ፋሚሊ ዛሬ አሪፍ ስራ ይዤላችሁ መጥቻለሁ። እንግዲህ ባለፈው ቪዲዮ አይታችሁታል፣ ትንሽ ጥፊ ቀምሰናል። እንግዲህ ዛሬ ምን ይከሰት ይሆን አላውቅም። እንግዲህ ቤተሰብ አሪፍ ነገሮችን ይዤላችሁ ለመምጣት ስራዬን እያረኩ ሞቅ እያረኩ ነው። ቤተሰብ እንግዲህ ዛሬ ወደ ጉዳይ ልግባ፣ ምንም ማርዘም አያስፈልገውም። እንግዲህ ፋሚሊ ዛሬም ሰፈሯ ድረስ ሂጄ ያው እንግዲህ በቪዲዮ ማስረጃ ላይ ያስኩላችሁም፣ ግን ሰፈሯ ድረስ ሂጄ ከእህቷ ጋር ተነጋግረን ይቅርታ እንድታረግልኝ ምናምን ነገርና ወደ ስራ ድጋሚ እንድንገባ ይቅርታ እንድታረግልኝ አናግሬያት ምናምን ነገር ይቅርታ ተደራርገናል። ሶሪ ተባብለናል። ፋሚሊ ግን እኔ ይቅርታ በቀላሉ ማድረግ ሰው አይደለሁምና ተንኮል አስቤያለሁ። ፋሚሊ ምንድነው ተንኮል አትሉኝም? እንግዲህ ደውዬላታለሁ። ዛሬ ያው ይቅርታ ምናምን ተደራረግን። ዛሬ ቪዲዮ እንሰራለን ብያታለሁ። የቲክቶክ እና የዩቲዩብ ቪዲዮ እንሰራለን ያልኳት። ከመጣች በኋላ ግን ፋሚሊ አግብቼ ወደ ውጭ ሀገር ልጥስ ነው እላታለሁ። እንግዲህ እሷን ሪአክሽን አብረን ነው የምናየው። እንግዲህ ቤተሰብ አሁንም በድጋሚ ለዚህ ዩቲዩብ አዲስ የሆናችሁ ሰብስክራይብ የደወል ምልክት የተጫናችሁ ኮሜንት ሴክሽን ላይ አጨናንቁት። እንግዲህ እስከምትመጣ ድረስ እናንተ ጋር እናወራለን። መጠየቅ የምትፈልጉትን እየሰማችሁኝ ኮሜንት ላይ ደቅ አድርጉ። እንግዲህ ፋሚሊ እንጠብቃታለን። ትንሽ ደቂቃዎች እርግጠኛ ነኝ እየደረሰች ነው። ትንሽ መንገድ ክራውድድ ምናምን ሆኖ ነው። እንግዲህ ቤተሰብ ትንሽ ደቂቃ እንጠብቃት አብረን። እንግዲህ ፋሚሊ እሷ እስከምትመጣ ድረስ እንደዚህ ልንከራተት ማለት ወገቤ ራስ ጋማ። በነገራችን ላይ የተሸፋፋ ዛሬ በደንብ ነው የምሰራላት። በጣም ነው የሚያምረው ነገራችን ላይ ግሪን ኤሪያ እቺ ነገም አትመጣም። አውቃለሁ ክራውድድ ነው ምናምን የምትለው ነገም አትመጣም። አንቺ አዲስ አበባ ወይ አራዳ ሆይ ሀገርም እንደሰው ይናፍቃል። እንደዚህ እያበድን ቆይተን እሷ ስትመጣ ቅይር እንላለን። እንግዲህ አመጣች መቼ አረ እጄ ልቀመጥ እባክህ ትመጣለች። ለማንኛውም አትሽከርከረብኝ ሰውዬ። እቺ ልጅ ዛሬ ታያላችሁ እንደምታፈቅረኝ አረጋግጣለሁ። እኔ ካፕል ሰይጣን እንትን እያልኩ ነው። ፍቅራቸው ደስ እንዳቅፏት ምናምን ነገር እያላት ለማንኛውም በቃ አብረን እንጠብቃለን። ነይ እንግዲህ ፋሚሊ አሁን ስርስ ነው የምንለው። እየመጣች ነው። አይ እንዴት ናችሁ? እንዴት ነሽ? ኦኬ ሰላም እያልሻቸው እንዴ? እኔ አልቀድምም። ብዙ ጊዜ አስከፋዎች ተቀል አረ እኔ አልቀድምም ከነሱ አልኩኝ እኮ ዲኖ ሰላምታ በቃ ነን ዳንክ አሁን ልጅ ሁሉ ተም ምንድን ነው ሰላም ኮኮ ዝም ብለን እንደተለመደው እንድናወራ እንድናዘጋቸው ነው። ዩቲዩባችን ፖስት እያደረግን ስላልሆነ እናውራቸው እስኪ ፋሚሊ ጠፋ ምናምን እያሉኝ ነውና እንድናወራ ነው። ሁሌ በጸባ በጣም ጸባ በዛ ነው። ምንም የሚፈይደው ነገር የለም ማለት የሆነ በጣም ብዙ ሰዎች እየጠየቁኝ ነበር፣ እንዴት እስከዛሬ ደበከም ምናምን ነገር እያሉ ነበርና ጀስት በቃ አሁን ይቅርታ ላይ ስለሆነ በቃ ማለት
እንዳልተሳካ ምናምን ነገር ስለነገርኳቸው ለነሱ ብቻ በይቅርታ የድሮ ጓደኝነታችን እንደቀጠለ ምናምን የነገርኳቸው ነው። እና በቃ ከእንግዲህ በኋላ ግን ከአንቺ ጋር በቃ አሪፍ ስራዎች እንደምንሰራ ምናምን ነግራቸዋለሁ። አንዳንድ ጓደኞች አሉ ያፈሉ ጓደኞች እነሱንም ፍራንክ እንሰራቸዋለን ምናምን። እንዲሁም ያሰብኩት አለ አንድ ጀለሴ ሁሌ ጋብዘኝ የሚለኝና የሆነ ምግብ አዘን ጥለን እንድንጠፋው ለያሰብኩ ነው ማለት ነው። ስለዚህ አሪፍ ሰዎችን ስላሰብኩ ነው የጠራሁሽ። አዎ ጋሚ ስለተገናኘን እስኪ እንዴት ይቅርታ እንደተደራረግን ከየት እንደመጣው ንገሪያቸው። እሱ ፕሮሰስ በጣም ከባድ ነው። በጣም የሆነት በጣም ያሰቃየችኝ። በነገራችን ላይ ይቅርታ ተደራረግን በኋላ ምሳል ጋበዘችኝ። ቤቷ ድረስ ጋብዛለሁ። ችግር የለውም። ሰፈሬ ድረስ መጣሁ አባባታት አናት ግን ቦታው በጣም ነው የሚያምረው ሰፈር ነው። በጣም ሁሌ የምመጣበት ቦታ ነው። አዎ እዚህ ቦታ ላይ ስልሽ በቃ ደስ እያለኝ ያላረኩት ነገር የለም። እንደ ልጆች ሁሉ ተጫወቱ። በቃ እስክትመጪ ድረስ ቦታ ነው ያምር። ከዚህ በኋላ ቪዲዮ ላዚ ምን ሰራ ከሆነ እዚህ አንሰራለን። በቃ እዚህ ጋር እያመጣን ብዙ ልጆችን እናደነቁራቸዋለን። አዎ ግን በጣም ብዙ እናንተም መታችሁ ተዝናኑ። ግን የሚፈልጉ በጣም ብዙ ልጆች አሉ ምናምን ጥያቄ እኛም መጠየቅ የሚፈልጉ ልጆች ምናምን አሉና እሺ እኛ በቀጣይ ቪዲዮዎቻችን ምናምን ጥያቄዎቻችንን እንመልሳለን ብዬ አስባለሁ። ስለኛ ማወቅ የሚፈልጉ ካሉ ሜቢ ደግሞ ጊዜኛ ከቻልክ እንዳትይ ወደ ውጭ ለሚሄድ ሀሳብ ስላለኝ ያው እና ግን እንዴት ነሽ በእናትሽ? ምን አዲስ ነገር አለ? እንሰበላሽ መሄድ እንሰበላሽ አልከፋኝ ቀይ ማለት ኧረ ምሳ በላሽ ወይ? እንዴ ሁሉም እኮ ውጭ ነው። ውጭ መሄድ ፈልጋለህ ነው? ምን በላሽ? መልስልኝ። ምን በላሽ ነው? መልስልኝ። እንዴ መሄድ የማይፈልግ ሰው አለ እንዴ? ደግሞ የተስተካከለ እኔ አልፈልግም። ከዚህ ነረቀሽ አልፈልግም። ኧረ እኔ እፈልጋለሁ። ምን ነሽ? እኔ መሄድ እፈልጋለሁ። እናት አሁን ምንድን ነው የበላሽ? ተናገሪ። ምሳ ምንድን ነው የበላሁት? ድንች ወጥ። በስመ አብ። እኔ ቅቅል ነው የምጋብዝሽ። እኔ ቅቅል ነው የምጋብዝሽ። ነው ጾም ነው የድንች እኮ። እንግዲህ ፋሚሊ እኛ እንደዚህ አውርተን ከተቀላለድን እናንተ ግን እውነት ናፍቃችሁኛል። ቤተሰብ ግን እውነት እያይሽ ነው። አንቺና እኔ የተጣላንበት ቪዲዮ ምንም ቫይራል አልወጣም። እርግጠኛ ነኝ የታረቅንበት ቪዲዮ ግን ቫይራል ሼር እያደረጋችሁ ምናምን ፋሚሊ እውነት ሼር አታረጉ እያስደበራችሁ እንዳለቅስ ነው። እንግዲህ ፋሚሊ በነገራችን ላይ አንድ አዲስ ነገርም አለ ከስራ ውጪ ላንቺ ልነግርሽ ያሰብኩት በጣም ደስ የሚል ነገር ነው። አረ እንዳትጣይ ለምን ትጣኛለሽ? በጣም ደስ የሚል ነገር ነው ቤተሰብ እውነት። እንግዲህ ፋሚሊ ተጓጓኛ ዋትስአፕ ለቤተሰቦቼም ለአንቺም አዲስ ነገር ልነግራችሁ ነውና በነገራችን ላይ ካሜራማናችንን ፈርሜ ላንቺ ልሰጥሽ ነው። አልገባኝም። እስከነ መቅረጫው ነው የምሰጥሽ እኮ። ለምን ላንቺ እንግዲህ ሁለት አሉ አለልሽ። ምን ላድርግልሽ? ምን ስጦታ መሆኑ? አው ምን እንደዛ ባስ ጀስት አዝነህልኝ ነው አዲስ አካውንት ከፍታ ምናምን ገና ከምታሳድግ ምናምን። አንቺስ ያው እኔ ቲክቶክ አካውንት ስላለኝ ያስ ድጋሚ ቤተሰቦች ስለማያጡኝ በዛ ሰብስክራይብ አድርጉ ምናምን ብዬ ድጋሚ እንትላለሁና እናንስ እኔም እኮ የነሱ ፋሚሊ ሆኛለሁ ባይ ዘ ወይ እና ያው እንደሚያደርጉኝ አውቃለሁ። ብቻ አይ በቃ ወደ ጉዳዩ ልግባ። እንግዲህ ቤተሰብ ይሄን ነገር ስነግራችሁ ያው በቲክቶክ ግን ታገኙኛላችሁ። ግን ይሄን ነገር ስነግራችሁ እየደበረኝ ነው ማለት ድጋሚ ወደ ዩቲዩብ መጥቼ ከእናንተ ጋር ጓደኛ እስከመሆን ድረስ በጣም እየደበረኝ ነው በነገራችሁ። አላውቅም፣ እሷም አታውቅም በነገራችን ላይ የሆነ አታውቅም። ዛሬ ነው የምታውቀው ምናምን ነገር የጓደኛዬ ሰው ነች ምናምን ነገር ልንገራት በሚለው ከመሬት ተነስቼ ውሳኔ ከመወሰን ውጭ ምናምን ስልሽ የውጭ እድል መጥቶልኛልና ላገባ ነው በነገራችን። ይልሻ አይደለም ፕራንክ ምናምን በእኔ እየጀመርክ ነው? ጀስት ፕራንክ እኮ አንቺ አልጀመርኩም እኮ በነገራችን ላይ እርግብንም ፕራንክ አድርጋታለሁ ምናምን እሱ ጀስት ባንቺ የጀመርኩ አይደለም። ግን ፕራንክ አይደለም ይሄ ፕራንክ አይ አይደለም ፕራንክ ያረከኝ ምናምን ከሆነ ግን እኔ ዛሬ አሁን ተናድጄ ምናምን የምሄድበት ላይ አይደለም። እና ወደ ስራችን ብንሄድ ምን ይመስላል? እሺ ወደ ስራችን ስንገባ አግብቼ ወደ ውጭ ሀገር ልሄድ እና አይ ምን ይከለካል? የምሬን ነው ማለት እንዴት በዚህ እድሜ ምናምን ልትሉኝ ትችላላችሁ። ግን የግድ
ኢትዮጵያ ውስጥ እኔ ላይፌን ሊቀይር ስላልቻልኩ ምናምን ነገር በቃ ወደ ውጭ ሀገር ሂጄ ላይፌን መቀየር አለብኝ ማለት ምንም አያንሰኝም። ለታዲያ የምርክ ነው አልገባኝም። ምን አይነት ቀልድ ነው? አይ ፕራንክ ምናምን እኮ ነው። ኧረ ለምን ፕራንክ ምንሽ ነው? እኔ ቁም ነገር ነው። ይሄን እኮ ከፋሚሊዎች እያወቁ ከእንግዲህ በኋላ አብሮች ቤተሰብ እንዲሆኑ ምናምን ያው ከነ ካሜራማን ነው ዘጥሽ በቃ ለሁለት ስሩበት እየነገርኩሽ ነው አይደል? እነሱ እንዲያውቁ ምናምን እና አንተ ምን እንደዚህ የምታወራው አልገባኝም። ነገሮችን የዛሬ ሳምንት ነው ያው አልተደገሰም ምናምን እንግዲህ ፋሚሊ ትውውቅ ነው ፕሮሚስ እናስራለን ምናምን ይሄ አርቲፊሻል ቀለበት ይወጣል ምናምን ነገር ከዛ ኖርማሊ ቃል ኪዳን ቀለበት ይገባል። እስካሁን የቀለብክ ነበር ምን እኔ ማፍቀር ምን ነው በቃ ጀስት መሄድ ስላለብኝ እሄዳለሁ። አልገባኝም። ጥያቄ እንድትመልስልኝ እፈልጋለሁ። ኮድ መልስልሽ እኮ ነው። ስሚ ምን አስቸኮልሽ እንዴ? አወራለሁ ገና እኮ ነው ጊዜው። እየጠየኩ ነው። መጀመሪያ ያስመሰልክ ነበር ወይ? አይ እኔ ማስመሰል አልወድም። የሚያስመስል ሰው ራሱ በጣም ነው የምጠላው። ምንም ሰው የለውም እኮ አይደለ ቤተሰብ በቃ እውነቱን ነው ማለት ጀስት እሷም የራሷን ላይፍ ትኑር። አይ ኖ እኔ እያየሁኝ ቪዲዮ ከት ይደረጋል ወይ እሺ ምን ማለት ነው? የምር አግብታት ምን ችግር የለውም እኮ አንቺ እንደውም ደግሰሽ አድርኝ እሷ ፋሚሊ አግብቼ ልሄድ ጠብቂኝ ነው አሳ ደስተኛ አይደለሽ? ምን ስለ እኔ በመሄድበት እኔ ስለመሄድ ደስተኛ አይደለሽ? አይ ደስተኛ ትሆናለሽ ብለህ ጠብቀህ አይ ለምን ደስተኛ አትሆኝም? ያው ሁላ ጨዋታ እኮ አያስፈልግም። ያው ሁላ ቀልድ እኮ አያስፈልግም ነበር። እሺ አሁን ማለት እንደ ከሆነ የመሄድ እቅድ ከነበረ ከኔ ጋር እንደዛ አያስፈልግም። ሽፍት ውስጥ መግባት ለኔ በቃ ጀስት ኦዲሽ ነበር ስሜት ነበር። ስሜቴን አካፈልኩሽ ግን አንቺ ጀስት አትወጂኝም። እንደማትወጂኝ አወቅኩ። የኔ ስሜት እንደማትረጂኝ ሳቅ በቃ የኔ ካልወደድሽኝ ካላ አንቺ ለኔ ካሎሽ ምናምን ምን ያደርግልኛል ከአንቺ ጋር ጊዜ ማጥፋቱ? በቃ ራሴን መቀየር አለብኝ። ቀይራለሁ አይደል? ይሰም ራሱን መቀየር የሚችል ሰው ደግሞ ጀግና ሰው ነው። በቃ ሁሌም አንድ ቦታ መሆን የለም። አመድ ብቻ ነው ራሱን መቀየር የማይችለው። በነገራችን እኔን ዞር አውራኝ አመድ ብቻ ነው ሰው መቀየር የማይችለው። ያ አቃግብቼ እሄዳለሁ። አሜሪካ ከሄድኩኝ ያገኘሁትን ስራ እሰራለሁ ምናምን ነገር ስራዬን ከሰራሁ ከጨረስኩኝ በኋላ እሺ ሀሳብ እንዴት መጣልህ? በአንዴ ገና ቪዲዮ ከሰራ ሳምንት እንኳን አለ ፋሚሊ ሞትም እኮ በደቂቃዎች ነው አይደል? ሀሳብም እኮ ትቀይሪያለሽ። ትክክል። መጀመሪያም ወይ አይደለ ግን ነው ማለት ጓደኛዬ ነሽ አስከፍሬሻለሁ። ያው ሁላ ማስመሰል ካሜራ ጋር ምናምን አስፈላጊ አልነበረ። አላውቅም ግን ማለት አስደበርኩሽ እንዴ? ለምን ደበረሽ አንቺ ነይ ለሜዳው አንቺ አልወድም ብለሽኛል አይደል? አልወድም ብለሽኛል። እኔ ጋር ሙና አልወድም አላልኩም። ፍቅረኛ ነው አላፈቅርም ብለሽኛል እኮ አላፈቅርሽም ብለሽኛል አይደል? ለምን ደበረሽ? እኔ ስለምሄድ ለምን ደበረሽ? እሺ እንድትሄድ አልፈልግም። ለምን ቆይ ለምን እንዴ? ምንድነው ነገር ማለት አንቺ ካልወደድሽኝ ለኔ ማማችን ከሆነ ሲጀመር ይሄ ቪዲዮ አይፖስትም። እኔ ባልፖስተው ፖስትሽ ጀለስ ግድ ነው። ይሄ በፖስት አለበት ሲጀመር የት እንደሚሄድ ማወቅ አለባቸው። በነገራችን ላይ ለንደን ነው ቁጭ ያርሰናል ጨዋታ ማለት አይደል? እና ሀብታሙኝ ምናምን ነገር በቃ ተመልሼ ምናምን ነገር አንቺን ከባልሽ ከይጂ ይችላል። ምንድን ነበር የሚባለው? ጆት ቀልድ እኔ እንደዚህ ከፍቶኛ አንተ እየሳክ ነው። ምንድነው ነበር የሚባለው? ሀብታሙ ነው ምናምን ነገር ጊዜ ለማሳለፍ ስትወጣ በእንግሊዝኛ ምንድን ነበር የሚባለው? ኧረ ነገር ምንድን ነበር እንግዲህ ለመዝናናት ምንድን ነበር የሚባለው? ጊዜ አንተ አትቀልድ። ዲያሽ ነው ደግሞ በችኛው ቀልደው እኔ በጣም ከፍቶኛል ጆ እግዚአብሔርን የምሬን ነው። ያ ቤተሰብ በጥፊ እኮ ያለችኝ። እሺ ቆይ ለምን ደበረሽ? ለምንድን ነው የምትስቀው? እኔ እዚህ ጋር ከፍቶኛል በጣም። ለምን ይከፋሻል እንዴ? ጆ እኔ አልፈልግም። እኔ እወድሃለሁ፣ ጓደኝነትህንም ማጣት አልፈልግም። ሻው ይደብራታል። አትኪ ማናት የምታገበኝ ሴት ቪዲዮ ይፖስታል እንዴ? ቪዲዮ ይፖስታል እኮ። እሺ ታየዋለች እሷ ምን ናት? እስኮ ተጋብሪ ይዘሽ ማናት የምታገባኝ ቆንጆ ሴት። ኧረ ካታታ እውነት እንዴት እንደምታምር
ለምን ተነበርሽ? በነገራችን ላይ በቃ ብዙ ሞሬ ማውራት አያስፈልግም። ላገኝሽ ነው ሰላም ባያቸው ባያቸው ምናምን ከዚሁ አካውንት ተጥቼ እሄዳለሁ። ያው መሄድ አልፈልግም። አንተም አትሄድም። አሁን መሄድ ስላለብኝ ሄድ። አሁን ነው እየጠበቀች ነው እየጠበቀች ነው። ነው በረሮ አይ ነው አግብቻት ነው። እስኪ አንተ ወንድ ነህ ከዚህ ተነስተህ ሂድ ይሳላል። ኧረ ፋሚሊ ምንድን ነው የምትለኝ? እሺ አሁን ፋሚሊ ማለት ነው። አትሄድም አትሄድም አትሄድም። እኔን ታፈቅረኛለህ፣ ከኔ ጋር ትሆናለህ። አትሄድም፣ የትም አትሄድም። በጣም ወዳል በጣም እስኪ አሁን እቻውን ስምኛ አንዴ አንዴ ነው የጠበቀች መኪና እኔ ቀድ እየመሰለኝ ነው ባይደም ምስቀው የመኪና ቆሞ የጠበቀች ነው ምናምን ጠበስክ እንዴ? ብዙ ማን በላለ ባለፈው እኔን ሹገር ምናምን ስትለኝ የነበረው የራስህን ወደ እኔ ያገላብ ብለሻስ የስጀት ብለሻስ አንድ ላይ ትስተላለች ሲስተር እና ቻው። እንግዲህ ፋሚሊ በቃ እስካሁን ለነበረን ቆይታ አመሰግናችኋለሁ፣ ወዳችኋለሁ። ወደ ሌሎች ላይ ነው እንደውም እንዳይቆረጥ ታይዋለች። ቻው አትይኝም እንዴ? ለማንኛውም በቃ ከይሳ ስለቆየው በጣም አንቺን ሰዓት ሰውተሽ ስላዳ ለምንድን ነው የምቀልደው? በቃ ሰላም ሁሉ ነው። ቻው አውራችሁን። እሺ ፋሚሊ ምንድን ነው እየጠበቀች ነው? መቆየት አልችልም። እሺ መሄድ አለብኝ። ቻው ሰራውቻ ለማንኛውም ፍራንክ ያልኩሽ ነው ለማረጋገጥ እና እያየሁሽ እንደምትወጂኝ ነው ፋሚሊ በፍራንክ ሙድም ቢሆን እንደምታፈቅረኝ አረጋግጫለሁ። ካላመናችሁም ከፈለጋችሁ ተናገሩ። ታፈቅሪ አላፈቅርም ማርያም ቻው አትሄድም አውቃለሁ። ፋሚሊ በጣም ደስ ብሎኛል፣ ግን አይፖስት እሱን እናያለን። ተሳክቷል። አሁን ቃሉን ትርልኝ ቃሉን እናስቀራታለን። እንድትመለስ እና ተመልሰሃል። ያ ተሳክቷል። ለማንኛውም ግን ቀመሩን ያወጣው ሰው በጣም ጀግና ነው። አላፈቅረውም ተመልሷል። እንዴት ነው ሹገሯ? ተመቸች? በነገራችን ላይ በጣም ጎበዝ ክሬተር የሆነ ሰው ነው ክሬት ያደረገልኝ። ሰውን የመጣው ሰው ባውቀው በጣም ደስ ይላል። ለማችሁ ነው ለማንኛውም ከቪዲዮ ውጪ ብናወራ በጣም ደስ ይለኛል። ቪዲዮ በዛብን በዛብን ጊዜ እናሳልፍ። በቃ እራት በኔ ነሽ። አረ ሙስታል እራት በኔ ጋር ነሽ። ፋሚሊያችን ያው ተሳክቷል። ቤተሰብ ከእንግዲህ በኋላ ከፍቅረኛዬ ጋር ነው አብረን ቪዲዮ የምንሰራው። ከዛችሁ ጋር አፍቅራታለሁ። በነገራችን ላይ አፍቅሻለሁ። እንግዲህ ቤተሰብ ፍቅርን በጥፊ አይደለም የምትገዛው። በነገራችን ላይ በጭንቅላት ተሰርቶልሻል። እቺ መሰለሽ ቅመም እኔ ጋር ሆናለች። ቤተሰብ ስለረዳችሁኝ በጣም አመሰግናለሁ። በነገራችን ላይ ኮሜንት ላይ ምን እንዳለ ተከንሻለሁ አለግሽ ገብተሻል። ቤተሰብ አመሰግናችኋለሁ፣ ወዳችኋለሁ። ጀለስን ከእንግዲህ በኋላ አብራኝ ነች። አብራኝ ነች ከእንግዲህ በኋላ ምንም ነገር ቢፈጠር እኔ ጋር ነች። እርግጠኛ ነኝ ሰርጋችንን ሰርግ ከዛ ቤተሰብ ሰራሁልሽ ተገኝተሻል። እኔ ደግሞ ቃል አጥሮኛል። ለማንኛውም ከዚህ በኋላ ያለውን የራት ፕሮግራማችንን ብቻችን ነው የምናካሄደው። ሰላሙንልኝ። በቀጣዩ ቪዲዮዎች እንገናኛለን። ቀጣይ ቪዲዮ ስንገናኝ ልንጣላ አይደለም፣ ሌላ ሰው ልናጣላ ወይም ፕራንክ ልንሰራ ነው። እንግዲህ እቺ ሸፋፋ የሆነች ልጅ እኔ ጋር ነች። በቃ ፕራንክ አረከኝ ማለት ነው። ሰላሙንልኝ ቤተሰብ።